በዚህ 3 ደቂቃ ውስጥ ኬሚስትሪ ላይ ሁላችሁም ማወቅ ያለባችሁን ፔሪዮዲክ ቴብልን አንድ በአንድ እናያለን። ይህ ቪዲዮ ለብዙ ተማሪዎች እንዲደርስ ፎሎ፣ ላይክ እና እንደዚሁም ለምታውቋቸው ተማሪዎች በሙሉ ሼር አድርጉላቸው። ፔሪዮዲክ ቴብል እስከዛሬ በሳይንስ ውስጥ የተገኙ ኤሌመንቶች በአንድ ላይ ተሰብስበው የተቀመጡበት ነገር ነው። ያንዳንዱ ቦክስ ወይንም ሳጥን አንዳንድ ኤሌመንቶችን የሚይዝ ነው። ሁሉም ኤሌመንቶች ደግሞ ባላቸው የፕሮቶን ቁጥር ስለሚለያዩ እያንዳንዱ ኤሌመንት የተለያየ ፕሮቶን ነምበር አለው ማለት ነው። ፔሪዮዲክ ቴብሉም ኦርጋናይዝ የተደረገው በዚህ ፕሮቶን ነምበር ነው። ለምሳሌ የመጀመሪያውን ኤሌመንትን ሃይድሮጂን በምናይበት ጊዜ አንድ ፕሮቶን አለው፣ ስለዚህ አንደኛ ላይ ይቀመጣል። ሁለተኛውን ወይንም ደግሞ ሂሊየምን በምናይበት ጊዜ ደግሞ ሂሊየም 2 ፕሮቶን ስላለው ሁለተኛ ላይ ይቀመጣል ማለት ነው። ስለዚህ ከአንድ ጀምሮ የፕሮቶን ነምበሩ እየጨመረ አቶሚክ ነምበራቸው ማለት ነው በሚጨምርበት ሂደት ነው በኢንክሪዚንግ ኦርደር የተቀመጡት ማለት ነው። ስለዚህ አቶሚክ ነምበራቸው በዛ አተም ውስጥ ያለውን የፕሮቶን ቁጥር የሚያሳየን ነው። ሌላው በምስሉ ላይ ማየት እንደምትችሉት ፔሪዮዲክ ቴብሉ በተለያዩ ከለሮች የተከፋፈለ ነው። ይሄም ደግሞ ሜታል፣ ነን ሜታልና ሜታሎይድ የተባሉ የተለያዩ ኤሌመንቶችን የሚይዝልን ነው። ከፔሪዮዲክ ቴብል ውስጥ አንድ ኤሌመንትን ለብቻው ወስደን በምናይበት ጊዜ ከላይ በምታዩት መልኩ ተጽፎ የምታዩት ትንሹ ቁጥር አቶሚክ ነምበራቸው ወይንም ደግሞ የፕሮቶን ቁጥራቸው ያለው ነው። ልቁ ወይንም ከስር የሚጻፈው ደግሞ አቶሚክ ማስ ሲባል ፕሮቶንና ኒውትሮን በአንድ ላይ ያላቸውን ቁጥር ይይዝልናል። ሌላው ፔሪዮዲክ ቴብሉ ከላይ ወደ ታችና ከግራ ወደ ቀኝ በምንሄድበት ጊዜ ተመሳሳይ ፕሮፐርቲ ባላቸው ነገሮች የተከፋፈለ ነው። ከላይ ወደ ታች ያሉት ኮለምኖች ግሩፕ ተብለው የሚጠሩ ሲሆን ከጎን ወደ ጎን የምንጽፋቸው ደግሞ ፔሪዮድ ተብለው ይጠራሉ። በአንድ አይነት ግሩፕ ውስጥ ያሉ የተለያዩ ኤሌመንቶች ተመሳሳይ ካራክተሪስቲክ አላቸው። ይሄም ደግሞ የሆነበት ምክንያት በአንድ አይነት ግሩፕ ውስጥ የምንከታቸው ቫላንሲ በተባለ ነገር ነው። ቫላንሲ ማለት የመጨረሻ ሼላቸው ላይ ያላቸው የኤሌክትሮን ብዛት ነው። በዋነኝነት በውጪ ባላቸው የኤሌክትሮን ብዛት ግሩፖቹ ወደ 7 የሚከፈሉ ናቸው። ግሩፕ 1 ውስጥ ያሉት 1 ኤሌክትሮን አላቸው፣ 2 ውስጥ ያሉት 2 ኤሌክትሮን አላቸው እያለን እንቀጥላለን። ነገር ግን ማየት እንደምትችሉት መሀል ላይ ያሉትን እንዘላቸዋለን። መሀል ላይ ያሉት ትራንዚሽን ኤሌመንትስ ይባላል። እነዚህ የተለያየ ቫላንሲ ስለሚኖራቸው ኮምፕሌክስ ፕሮፐርቲ ያላቸው። ፔሪዮድ ያልናቸው ደግሞ ከግራ ወደ ቀኝ የሚሳሉት አንድ አተም ውስጥ ያለውን የሼል ብዛት ያሳዩናል። ፔሪዮዲክ ቴብሉም ከላይ ወደ ታች በወረዳችሁ ቁጥር የሼሎቹ ቁጥር እየጨመረ ነው የሚመጣው። ሌላው ፔሪዮዲክ ቴብል ላይ ኖቲስ የምናደርገው ነገር አቶሚክ ሳይዝ ወይንም ሬዲየስ የምንለው ነው። ከላይ ወደ ታች ማለትም ቅድም ባልኳችሁ በፔሪዮዶቹ እየወረድን በመጣን ቁጥር አቶሚክ ሳይዙ በጣም እየጨመረ ነው የሚመጣው። ይህ ማለት ፔሪዮዲክ ቴብል ላይ ከላይ ወደ ታች በወረድን ቁጥር አተሞቹ በሳይዛቸው እየጨመሩና እየተለቁ ይመጣሉ ማለት ነው። አንዳንድ ኤክሴፕሽኖች ቢኖሩም ከግራ ወደ ቀኝ በምንመጣበት ጊዜ ደግሞ የአቶሚክ ሬዲየሱ እየቀነሰ ነው የሚመጣው። ስለዚህ ከግራ ወደ ቀኝ በምንሄድበት ጊዜ አቶሚክ ሳይዛቸው እያነሰና አተሞቹ በሳይዛቸው እያነሱ ይመጣሉ ማለት ነው። አዮናይዜሽን ኢነርጂ የሚባል ዋና ፕሮፐርቲ ደግሞ አለ። ይሄ ማለት ባጭሩ ከአንድ አተም ውስጥ ኤሌክትሮኖችን ለማስወጣት የሚያስፈልገን ኃይል ማለት ከላይ ወደ ታች በምንወርድበት ጊዜ አዮናይዜሽን ኢነርጂው እየቀነሰ ነው የሚመጣው። ማለትም ኤሌክትሮኖችን ለማስወጣት በጣም ቀላል ይሆናል ማለት። ከግራ ወደ ቀኝ በምንሄድበት ጊዜ ግን ኤሌክትሮኖችን ለማስወጣት በጣም እየከበደን ስለሚመጣ አዮናይዜሽን ኢነርጂው ከፍተኛ እየሆነ ይመጣል። ፔሪዮዲክ ቴብል በሳይንስ ውስጥ በጣም ብዙ ጥቅሞች ያሉት ነገር ነው። አንደኛ ሳይንቲስቶች ስለ ኤሌመንቶች በቀላሉ አንድን ኢንፎርሜሽን እንዲያገኙ ያግዛቸዋል። ሌላው በቶሎ ስለ አንድ ኤሌመንት ባህሪ ለመረዳትና ለሳይንቲፊክ ሪሰርቾች ደግሞ ስራዎችን ለማቃለል በጣም የሚያግዘን ነገር ነው። ከቀላል እስከ አድቫንስድ የሆኑ የተለያዩ ኬሚስትሪ ኮንሰፕቶችን በዚህ ቻናል ውስጥ ኬሚስትሪ ብቻ አይደለም ፊዚክስም ማትስም እየዳሰሰን የምንሄድ ይሆናል። ስለዚህ ፎሎ፣ ላይክ እና ለምታውቋቸው ተማሪዎች ደግሞ ሼር አድርጉላቸው። ይመቻችሁ።